صلوا على رسول الله صلى الله عليه وسلم. أو سلامات الناس المراس سلتجابوا نديتين روي ميلون يجينا له. يال تجابوس باكش تجابوا. تدار يال تدار هو تبارك هيلو. اوكي هي مكر لا تيوشنو لا تيوشنو. إنها فرتو دار نيكو. ስለዚህ ስለዚህ ያመጣዋት ምራቴ በእናት ማተመች ብትሆንሳ ልጅም ብድረው ደግሞ እንዲመጣብኝሳ እንዳይሆን እናንተም ልጆቻችሁን ዳሩ እናንተም ማግቡ ምን ይላል መሰለህ አንዱ እንዲ ያለት ዳር ሴቶች ትልቅ ዲወር አላቸው ዲወሩን አዚም لا يمكن استغناءه عنه ያለ ሚስት ኖራለው ማለት ዘበት ነው ያለ ባል ኖራለው ማለት ሞኝነት ነው አንዳችን ለሌላኛችን እናስፈልጋለን አላህ ያስፈጠረብን ምክንያት ለዙ ተገሪ አርፈን እንድንኖር ነው እና ምን ያህል መሰለ አንዳንድ ሰዎች ሲመስሉት ያለ ዳር መኖርን ሀያቱ ረጁልን ቢለምራአትን አሉ አንድ ሰው ያለ ሚስት መኖር እንደምንድን ነው ከሲራጅም ቢላ ኑሪን ደስ ይላል አንጎሎ አንቦሎ አለ ተጠፍቷል ተቋጣሪው ተዘግቶበታል ወይ ቆጣሪ የለም አንቦሎ ዝም ብሎ ቢኖር ምን ወጋለው ጠርሙስ ብቻ ያለ ብርሃን ብርሃኒቱ እሷ ነች ጠርሙስኛ ቻሎ ጠርሙስ እሷሳ ያለ ባልሳ መኖር አይሷስ እንደሱም ይነገር ከኸይመቲን ይላሉ ቢላ አሙድ አሁን በቃ ተካክሰን አንገ መሳሶ ያለለው ድንኳን ማለት ማማይንፋ ባየር ላይ ቆማል አይሆንም ሚደንቅ ነው የተፋታችሁም ተጋቡ ተፋታችሁም ሲሆን ተማለሱ አለዛ ሌላ ግቡ አንተም ሌላ አንቺም ሌላ ኦኬ ህይወት ባንጆናል ነው ተፋቶ መኖርስ በምን መስሉታል ወንዱ ምንሳ ቢስተፈተህ አንዴ እንግዲህ በጥማማ በእናሃናና በእነሸዲያቀቅ ቀጥቶ ሊሆን ይችላል በእነመናና ሁሉም ሴቶች እንግዲህ ሀዲያቃዎች መናናዎች ናቸው ብሎ አኩፎ በትዳራ ፈቶ መቀመጥ ይላሉ እንደምንድነው ከሸጀረት ቢላ ፍሩዕ አላህ ዛፍ ቅርንጫፉ የተመታ ዛፍ ነው ስለዚህ ፍሬውና አበባው በቅርንጫፉ ነው እውነት ነው ግንዱ ላይ አበባና ፍሬ የምትሰጠው እሷ ነች አንተ ግንድ ነህ መጨረሻውን ሊደርቅ ይችላል ግንዱ ደረቀ ማለት ሞተ ማለት ነው ስለዚህ ክንፉን ያጣ ቅርንጫፉን ያጣ ዛፍ ማለት ነው ያለ ዳር መኖር ተደጋግፈን እንጂ በቃ ህይወትን አንቀጥልም እና አረባገውናችሁ እዚህ ያላችሁም ቶሎ ሰርታችሁ ተገናኙ ልጅ ወለዱ ለሁሉም ጊዜ ያለው የመጋቢያ ጊዜ ያለው ልጅ የመውለድ ጊዜ ያለው አለቅ በጣም አታዘግዩት ዙሁር አሱር ጋር እንጂ መግሪብ ጋር አይሰግድም መግሪብ ኢሻ ጋር እንጂ አሱር ተመግሪብ ጋር አይሰግድም ስለዚህ መውለዳችሁ የምታዘግዩ ሰዎች ዋላችሁ መውለድ ማችሉበት ደረጃ ላይ እንዳትደርሱ እንደዚህ ተዳረም እንደዛው ያው ለአበባም ለፍሬም ጊዜ ያለው ለሁሉም ጊዜ ያለው እውነት ነው ጊዜውን እንዳታሳልፉት ተማም ወደ ዋናው ጉዳያችን ከመግባታችን በፊት ሼክ ባለፈው ሳምንትም ነካ አርጋችሁ ታለፋችሁት እንድታደሙት እንፈልጋለን የሚል ተደጋጋሚ ሐሳብ መጥቷል አይተውታል ገንዘባችን ተበላ ነው ብዙ ወንዶች ያው እርሶም ብለዋል የወንድ ተጧሪ ነው ያሉት አረብ ሀገር ያሉ ሴቶች ገንዘባችን ተበላብን ይያሉ ውጭ ሀገርም ከእንግሊዝም የመጣ ሐሳብ ነበር አይ ሙእሚኑ ላይ ወልደው ፈውጅር መረተኝ ስለዚህ ምን እየሰራ ነው እሱ ተጧሪ እሱ ተጧሪ ተሆኑ አንተስ ተመቸ ነው ብለና ባለፈው ሳምንት ወንዶቹን ምከሩልን ወቀሱልን ነው እንደ ሴቶች ተመልከታችሁ ተመቸ ድረስ እባካችሁ እጃችሁን ስሩበት አንቀሳቀሱ ጦር ነው አይብ ነው ነውር ነው ተጧሪ አትሁኑ ስለዚህ ገንዘብ ምትልክም አስቀምጡላት ነገ ጧት በጋራ ተጠቀሙታላችሁ ስለዚህ እዚህ ተቀምጣችሁ እንደው ዝም ብሎ የሰው ጉልበት በዝበዝ ክልክል ነው ምን እሱ ባባ ብቻ ቤተሰቦች የሚበሉባት አሉ ቤተሰብ ነው ስለዚህ ወንድሞችም እህቶችም ይችል በምን ትቋቋማለች ምንድነው ነገሩ ብለው የማያስቡ እዚህ ያሳዝናችሁ ይገባል የሰው ሀቅ ምናልባት በደንብ እንድንወያይበት የሚረዳን ደግሞ ግዴታ አይደለም ስም መጥቀስ አካባቢ መጥቀስ ግን እንዲህ ደርሶብኛል የምትሉት ነገር ካለ እስቲ ላኩልንና እሱን ተንተርሰን ሐሳብ መለዋወጥም እንችላለን ኢንሻአላህ ግን ጥንቃቄ አድርጉ የሚለውን የዛሬውን የሸኽን ምክር እንወስዳለን አንዴ ልከን ቁም ነገር ላይ ካልዋለ ሁለተኛውን ከመላካችን በፊት ግን በደንብ ማሰብ ደግሞ ከኛ ይጠበቃል ነው በዛ ነው ሰደው ወደ ዛሬው ጉዳያችን እንምጣ አልከነቱ ማል ሐማማ ምራት ከማውታ ጋር ዛሬ እንግዲህ ምን ነው ኢንሻአላህ የዛሬቱ ምራት ከነቱ اليوم
ሐናነቱል ሙስተቅበል ሐማቱል ሙስተቅበል እውነት ነው ሐማቱል ሙስተቅበል ከነቱል የውም ሐማቱል ሙስተቅበል የዛሬው ምራት ለነገ ዛሬ 30 ዓመት በኋላ የዛሬቱ ምራት የነገ አማት ናት ከዛሬ 40 ዓመት በኋላ አማት ሆናለች ልክ ነው ዛሬ ዘራችሁ ነው እዛ ጊዜ የምታጭለው እንዲያው እንኳን ልጅ እንኳን ባይሰጥሽ አላህ ባይቀድረው ልጅ እንኳን ባይሰጥሽ የዛሬው ግልጋሎትሽ ያገልግሎትሽን የልፋትሽን ዋጋ አላህ ያስከፍልሻል ባልወለድሻቸው ልጆች በዙሪያሽ ያሉ ሴቶች ሁሉ ምን እናርግ ይላሉ ምን ታዝዝ ይላሉ ብዙ እናቶች አይተናል ሴቶች ልጆቻቸው ተጦሯቸው በላይ ተጦሩ እንደው በረካውን ፈልጋ እንደው አርጉልኝ እየተባሉ አላህ ነው አስቀዳሚው ስለዚህ ያገልግሎትሽን አታጭም ሲሆን ተልጅሽ ያ ቢቀር እንደው በየትኛውም አላህ ያስከፍላል እና ማትሽን خدም ይዛሬ እና ዛሬ የምንመክረው ለከነቲ ዘኪያ ብልጥና ብልህ ለሆነች ምራት ነገሩ መፍትሄ ያለው ሁሉ እሷ ላይ ነው እና 10 መሆኑ ቅድም ተከቶች አሉ ከነዛ አምስቱ ብቻ ነው የምናገረው الحرب مع الامات خساره ካማት ጋራ ጦርነት ማብቂያ የለው መጨረሻው ውጤት የለው የጦርነት ትርፍ የለውም መረጋገም ነው መጨቃጨቅ ነው በረካ ማጣት ብቻ ነው حاول ان تفهمي مشاعر حماتك ያማትሽን ስሜት ለመረዳት ጥረት አድርጊ የከብት እንኳን ባህሪው ይታወቃል ይሄ ለምራት ነው ለምራት ነው ዛሬ በሷ ላይ ፎከስ አደረገ የላሚቱ እንኳን ባህሪዋ ከታወቀ ወጥታ ትሰጣለች ባህሪዋን ካልሰጠሽ ትዋጋለች ትራገጣለች ባህሪ ማዋቅ አለብሽ ያማትሽን ለምን ነው እናት ነች እኮ የቢስትሽና የባለሽ እናትሽ ነች ተረጅላት ፈቀደት ቢቁዱሚኪ አንቺ በመንጣትሽ ያጣችው ነገር አለ የከሰረችው ነገር አለ ምንድነው ካልሽ نصف احاسيس الحب التي كانت تصلها من ابنها ከልጇ ታገኘው የነበረውን ከ150% ከዛም በላይ አታለች ፍቅር አታለች ድጋፍ እንክብካቤ وربما اكثر من النصف ከዛም በላይ ነው لان الكثير ይሄ የሚሆነው ምክንያት من الرجال አብዛኞቹ ወንዶች አንድ ችግር አለብን بعد الزواج ተጋብቻ በኋላ ምንድነው يفضلون ازواجهم እናቱን እስከመርሳ ድረስ ያደርሷል ሚስቱን ሽሩ ሲል እናቱን እስከመርሳ ድረስ ይደርሳል ይች ልጅ መታኳ አስከዳች ትላለች እናትየውን ካረሳ ግን ሽሩ ችግር የለውም على امهاتهم ተናይቶ የበለጠ እንዲያሆን እንጂ سعيد زوجك بالشن አነሳሽው አማን ለቢር ኡመሁ ተስ እኔ ተመንጣት በፊት ታረግላችሁ የነበረውን ቀረቤታን አድራጎት እንዳታቋርጥ ተውባክ እንዳትረገምም እንዳታሰርግመኝም ለተዩ ይገባል በልጡኝ ነው አዎ እና ወይምነሆሃ ሚቅዲያረን ከቢረን من المشاعر ይበለጠ ስሜት ሊሰጣት ይገባል እናቱ እሷ ተመጣች በኋላ ማለት ነው አንዱ ይሄ ነው የማትሽን ስሜት ተረጂ ፍላጎታቸው ነው ሁለተኛው አደሙ መባለጋት في التزيين ባማትሽ አጠገብ አትጋጋጭ አትዋዋቢ ቅናት ይዘውታል እንደው ደስ ሊላቸው አይገባም እንደሱ وتجنب الخلاف معها ይቀራሉ ቅናት ይዛቸዋል ፏት በልሳቸው ፊልፊት እንዴት ተኔ በለጠች ነፍስያ እኮ አታረጅም አንተ ጎስቆል ተበል አታረጅም ነፍስያ ደግሞ የኛ የሴቶችና የወንዶች ባህሪ ይለያል በምን ብትል ወንድ ይሁን በልጅነቱ አስቸጋሪ ነበር ነጭናጫ ነዝናዛ አኩራፊ ለፍላፊ ጫሂ የነበረ ሰው እያረጀ ሲመጣ ይለሰልሳል ዲና ሰው ነው ዝም ይላል ሴቷ ደግሞ በተቃራኒው ነው እሷ እየከፋች ነው የምትሄደው ወደ የባሳት በቃ የተነጫነጨች እየበዛነው የምትሄደው ለጦታ ማስተማስቸገር ድረስ ሴቶችም ይርበደ ለመጦርም አስቸጋሪ እስከመሆን በጥናት የተረጋገጠ ነው ሴቶች እድሜያቸው በጨመረ ቁጥር ይዘኑ ያክል የክፋትን ቀብዷ የሚያወጡ ይመስላሉ
ይሄ ሁሉም ሳይሆን አንዳንድ ሰዎች ነው እንደዛ ሴቶች ሲሉ እኮ እየፈራን ይቅርታ የአንዳንድ ሰዎች ቢፈንድ እና እንግዲህ ያንን ብቻ ቆርጠው ደግሞ የሚጠቀሙ አካላት ስለዚህ ሶስተኛው እጥሉ ቢፈልጊ ምን ሐማቲክ ታማትሽ አንተ ከለኪ አን ሐያቲያ እማዬ እንደው ምንድነው ሲኑሮ ለምን እንዲሆን ንገሩኝ ባቸው ይሄ ደስ ይላቸዋል ታሪክ ንገሩኝ ሲሉ ምንም ያስታውሱታል ድሮ ሲያገቡ ሙሽራ ሆነው ልጅ ሲወልዱ ተመወልደው በፊት እኔ እኮ ማቀው ነገር የለም እስቲ ልብ እንዲሆን አማክሩኝ ብላ ከእናቷ ጋራ ተቀራርባ መጠየቅ ይሄ ወደ ፍቅሩ ያመጣል ይሄ ሁሉ ሲሆን ግን እሳቸው ፊት ፏ ማለት እንደሌለባት እንዳይረሳ እያኪ አደራሽን ከአባትሽ ጋር ስንኖሪ إن حادثت مشكلة عند شجر كتفترة الله تكيله أنا ما زاره كوسد بشي أمه كوندي على شيء بلاش ندات نجري لا بالبيتش እናትን ሰብስብልኝ ያዘልኝ ውሻን ያዘልኝ ነው የሚባለው ስለዚህ እሷ ያሳደገችው እኮ ነው ላንቺ ባል ሆነው ያንቺ እናት ብታሳድግሽ ነው አንቺ ምራት ሆንሽው ስለዚህ አላህ ያድጅራ እንዳይቆጣና ደግሞ ሚስተነኩ ብሎ ደግሞ ጨብስ እናቱን መብተጋፍቶ ዳይረገም አድርጊው ወላጆቹን እንደሚወድ አድርጊው ወይዛ ዛሬ ተአዝየቱል ሐማት ያማት ሽፋት በዛብሽ ከሄድና ካስቸገረችሽ ችለሽ ካስቸገረችሽ ካቅም በላይ ከሆነ ላቡድ አንቱ ሻውሪ ማአሁ ከባለቤትሽ ጋር አማክሩ አንተም ተጨመርና እኔ መክሬዎታለሁ ብለዋል እስቲ ተቆጣቸው በከራቸው አስመከራቸው ብላ በተነግር ችግር የለውም ግን ተናት የሰማችሁ ለሱ ማቀበል ጥሩ አይደለም አማት አትቆጣል ከሆነች እናቷን ወይም የባለቤቷን እናት እንዴት በፍቅር መያዝ እንደምትችል እንዴት ተግባብተው ሊኖሩ እንደሚችሉ 10 ነጥቦች አሉ ብለናል አምስት አራቱ الحمات المستبدة لا تحتاج زوجة الابن عندما باقنا نكون الله ما تقصد تتأممش ملاش ملاتم الله أنا مفرسوش ملسالو راساتشون بحدي سايتو يقمقبالو ጥሩ ነገር ያመጣሉ በጥፎን ባህሪያቸውን ያርቃሉ አትመለስም ሲባል አንቀራራቲያ ከውሳኔው አትመለስም አላህን ማትፈራው ለምን ቢባል لانها تعتقد انها على صواب دائما ተሳስቻለሁ ብላ አታምንም ትክክለኛ ነኝ ብላ ነው የምታስበው وكل ما يخالفها يكون على خطأ ታይ እንጂ ያላት ሁሉ በቃ ጥላት ነው ከሷ ጋር ግሮ ምናምን ነው ማለት ታይ ያላት ሁሉ ጥላት ነው ምራቷንም ብቻ ሳይሆን ያንንም ጥምደት ይዛለች ታይ ያላትን እኮ ነው ይሄ እንግዲህ የእድሜ ነው የባህሪ ነው የጅህልናም ሲተራረብ ሰይጣን አለ ነፍስ ይያለ ስለዚህ ካላህም ጋር የሚያጣላት ቦታ ድረስ ትችላለች እና ወቢ መንዞር ሐማቲ አልጉዩረቲ በዚህ በቀናተኛ አማት እይታ ስትታይ ምራት ምንድነች ነጣቂ ነች ወንጀለኛ ነች ልጇን ሰርቃታለች ተሰርቅ ያለው ብላ ነው የምታስበው ለምና እኮ ነው ደማ ለምን ብትል ለምን ሰሃረት ይላል እንቅልፋን አታ አምጣ አርግዛ ወልዳ ያሳደገችው ወአንፈቀት ሲሐታ ጤናዋንም ጉልበቷንም ልጅነቷንም ማታ ወሸባባሃ في تربيته هذا الرجل ወሰደችባት ይሄንን ባሏን በማሳደግ ፊዲዋን አይታለ ያኑ ትዝም ይላት መስዋዕትነት ከፍላለች እሷም እኮ ግን ያገባችው ወንድ በዲያነት መንገድ እኮ የተፈጠረ አለዚህ አንበተተለው ሻሪበን አሁን ጺም ማውጣት ሲጀምር የቀድሞ ቀመስ ሻሪብ መሽረብ ምስት ሲያገባ ነው ነገሩ የተበላሽባት ተፊቱ አርቆ የማያውቀው ልጅ ፊቱን ዞረ የረሳት ያክል እሷ ናት ያስነጠቀችኝ ብላ ያን መብቷን ለማስመለስ እርሚዋ በገፋ ቁጥር ይብስባታል ቀዝቃዛ ጦርነት ይጀምራል ስለዚህ እሷ ማሸነፍ አይቻልም ማሸነፍ በፍቅር ነው ማሸነፍ እንደው ሰው ያቃሉ አብሽሩ በማለት በመቅረብ ትልቁ ሚናው ያለው ምንድነው ምራት ላይ ነው ዋናው ነገር ምራት ነገሩን ማብረት ይችላልች ብልጥና ብልህ ከሆነች ነገ ጧት አላህ በሞት ይገላግላት ይችላል ተመረጋገም ተመቋሰል ያባበለችም ይሆን ሁሉ ነገር ጉዳዩ ያለው ሁሉ እሷ ላይ ነው አትበቀል
ምንም እሱ ቢያቀርብም መፍትሄው ያለው በእጇ ነው። እንግዲህ እንደ ህፃን ልጅ ናቸው አሮጊቶች እድሜያቸው በጨመረ ቁጥር ከሷም ጋራ ሳይሆን የእድሜ ጉዳይ ነው እኮ ነው። ከልጇ ባልም አመለጠ የተሰረኩ ከምትለው ልጇ ባልም አባት ጋር ነው እኮ ከሽማግሌውም ጋር እኮ ነው ጥሏ። እርጅና ላይ አንዳንድ አላህን ማፈሩ ሴቶች በቃ ባህሪያቸው ሲከፋ ከልጃቸው አባትም ጋራ ከራሳቸው ባል ማለት ነው። በቃ خلاص እንደዛ ባህሪዋ ለአባትየውም ባህሪዋ ተቀይሯል እንኳን ስለሌላ ይቅርና። ስለዚህ መግባባት ነው መቻቻል ነው የሚያዋጣው። እና እንዲህ ህፃን ልጅ ነው የሚሆኑት። ጧት በልታለች አይባሉም። አሁኑ ምግብ ማቅረብ እንግዲህ ስለሰው የሚከድም ሰው ጧት በልታለች ማታ በልታለች አይባልም። ይፈልጋሉ አሁን ቡናውን ምኑን ሻዩን ቁርሱን ሲሏቸው ወዲህ የማያስረታው ነገር የለምችም። ነገሩ ይለሰልሳል። ያልተቋረጠ ኺድማ ይፈልጋል። ኺድማ ይፈልጋል። ያ ከሆነ በረካውን ያስቀራሉ፣ በላውን ይከላከላሉ። ነገ ጧት ከ40 ዓመት በኋላ እሷም አማት ሆና ታይዋለች ይላል። ካሳ አላህ ይከፍላታል። ባትወልድ እንኳን ባልወለደቻቸው ባላሰደገቻቸው ልጆች አላህ ያስከፍላታል። ሱብሃንአላህ። እኛ አይተናል። አሁን የጎረቤት ልጆች አረብ ሀገር ተሄደው ገንዘብ የሚላከላቸው እናቶች አይተናል እስካሁን ድረስ። እንግዲህ አላህ ያሳየህ። አሜሪካ ሆኖ የሚልክላቸው አሉ። አላህ ያሳየህ። መሃን የሆኑ በመልካም ያ ዝም ብሎ ነገር አይደለም እኮ በረካው ነው። ልጅ ደግሞ ዝውውር ሆኖ ደግሞ የረሳቸው አለ እናቶች አሉ። ስለዚህ አብሽ ተሰራችሁን አታጡም፣ የአገልግሎታችሁን ትከፈላላችሁ አልበዱናም በአኺራ። እሺ ይሄ እንግዲህ ለሚስቶቻችን ነው። ለሚስቶቻችን ነው። ያው እኛ ስር እስካሉ ድረስ እናቶቻችንን እንዲንከባከቡ እንዳይረገሙም እንዳያስረግሙንም የነሱን ብልሃት ነው አሁን የጠየቀው። ለእናቶቻችንስ ለማንነት አሁን አማት ለሚሆኑት እናቶች ለሚስት አማት የሚሆኑት ማለት ነው። እሱም እንደዛው ልጅ ነው እኮ ለሚስት እናት ልጅ ነው። እነሱ እንደው በምን አይነት መንገድ ለእናቶች የእኛን ሚስቶች ይንከባከቡ ማለት ነው። ይንከባከቡ ማዕናቱ እንደው እንዴት አሁን ለምሳሌ ስሜት መረዳት ኃላፊነቱ የሚስቴ ነው እንጂ እናቴ አይደለም። አዎ ከእናቴስ የሚጠበቅ ነገር የለም ወይ? አላህ ሊፈሩ ይገባል። ስለዚህ በስታለ የሚያስጠይቅ ነገር የሰው ልጅ ነው የመጣው። አዎ ለምነው አስለምነው ነው ያመጣው። ጨረች ልጅ ታላገር ታጣኛለች ጀነት እንዲያልገባ ታደርገኛለች ብሎ ማሰብ አለባቸው። ነገሩን ተወት ማድረግ አለባቸው። እንደ ነጣቂ ነው የሚያስቡት። ለልጅ ከሆነች በቃ ትሆንለት ትዳር ይስመርለት ነው የሚባለው እንጂ ተነጠኩ ብሎ ባይሉ ጥሩ ነው። ያንዳንድ ሴቶች ባህሪ ነው፣ ሁሉም ማለት እኮ አይደለም። ይሄ የሴቶች ባህሪ ነው። እና ለማንኛውም በዚህ መልኩ ይረዷት። ዲያውን ኡዷል ነው የማይለቅ በሽታ ነው። ስለዚህ ምራት ከማታ ጋር መያዝ የለባትም። ወንዶቹን ግን ሳናነሳ ማለፋችን ለኔ ልክ አልመሰለኝም። ለምሳሌ አባቶች እዚያ አካባቢ ምንም ሚና የላቸውም እንዴ? አባት ታዛቢ ብቻ ነው። ልጅየው ማለት ነው። አባትየው ያንተ አባት ታዛዥ ነው። ሚስቱን ተከትሎ ነው የሚሄደው አሉ እኮ ባለፈው። ገብቶሃል? ግን ሀሳቤ አልገባው ሴት ማለት የፈለኩት ምን መሰለህ፣ አሁን የኔ እናትና የኔ ባለቤት መካከል ስላለ ጦርነት ነው ያወራነው። አባቴ የኔ አባትስ ሚና የለውም የዚህ ጦርነት? ለራሱም ጦልጎበታል እባክህ ከሚስቱ ጋር ያለው ፍቅር። የልጆቹ እናት ልጆቹ ከደረሱ ታገቡ በኋላ ነገር ቆስቆስ ጥሩ አይደለም። እሱም አህዋሉ ጥሩ አይደለም። ገብቶታል እኮ ኡስታዝ፣ እንደው ነገሩን ሊያጋግል ፈልጎ ነው እንጂ ሽማግሌ ተልጆቹ ጋር አሁን አወገን አገፍታው የለም እንዴ? ልጆችም እናታቸው ሊቆጡ ይገባል፣ አላህ ሊፈሩ ይገባል። ለራሱ ጎሎበት የለም። ባይሆን ባልየው ላይ እልቅ ሌላ ቦታ እንግባ። እሺ ሴቶች ቅናት እንግዲህ አሁን ታማት ወደ ቅናት እንደዚህና መርሐባ ቅናት ሲባል በአራት ይከፈላል። ወልገይረቱ እንደ ንሳኢ ሚን ጁምለት ልኢብትላእ ቅናት ሴቶች የተፈተኑበት ፈተና ነው። ወንዶችም አለባቸው፣ የሴቶች ይጠናል። እንግዲህ አላህ የፈለገውን በፈለገው ይፈትናል። አለዚ የብተሊ ላሁ ቢሂ ኢባዲሁ ባሪያውን በፈለገው ይፈትናል አላህ። ወሁ ሱብሓነሁ ወተዓላ ላ ዩስአሉ አማ ይፍዐሉ ወሁም ዩስአሉን። ለምን እንዲህ ያረካ ይባላል እና በቅናት ሴቶች ይፈተናሉ ማለት ሁሉም እኩል ናቸው ማለት አይደለም። ይለያያሉ። ተፈጥሯቸው ውስጥ ግን ይሄ አለ እና በአራት ይከፈላል ቅናት። ራሱ ቅናት የሴቶች ቅናት በአራት ይከፈላል። የሴቶቹ የምትወደውን ባሏን የምትገልጠው በቅናት ነው። በቅናት ፍቅሯን የምትገልጸው ብትወድ እኮ ብትጠላው እኮ አትቀናም ነበረ። አገባብኝ ብላ ትቀናለች። ሊያገባብኝ ነው ብላ ትሰጋለች። ስለምትወደው ነው።
ይሄ አላህ ለሴቶች ሰጠው ተፈጥሮ ነው፣ ጦብዒ ነው። ባልም ይቀናል በሚስቱ፣ ሚስትም ትቀናለች። ማን እንደ ሚስት ነው ግን እና አንዳንዷ ለስለስ ያለ ነው ቅናቷ፣ ለብ ያለ እንዲያውም ቤትም ይዞ ይመጣ አህለ ወሰላ ብላ የምትቀበላለች። ቅናት እያለም አንድ ሁለተኛ አንተም እንግዲህ አንቺም እንደ ጎረቤት ሁኝልኝ ማለት አትችልም። አንተ እንደ ከለሁን ቢሉ ትሆናለህ ወይ ነው። ይሄ ተፈጥሮ ነው። ሁለተኛዋ ደግሞ አገባ ሲሏት ወይንም አገባው ሲላት ኮረንቲ ልታለቅስም ልትነጫነጭም ልታቆርፍም ልትጮህም ትችላለች። ተይ ተብላ ተመክራ ነገሩን የምትተዋለች። ሁለት ሶስተኛዋ ደግሞ በዝምታ የምታልፈዋለች በሶብር ሶብር ነው እንጂ ቂም የለም። ችግሩን በሶብር አምቃ ትይዘዋለች። በተቋም ሊሆን ይችላል፣ አላህን ፈርታም ሊሆን ይችላል። ከቻለስ ታያዋለሁ እንግዲህ በብቴንም ታጓደል ላላህ ሰጠዋለሁኝ በሚል ዝም ትላለች። ሶስተኛዋ አራተኛዋ ይሄ መጅኑ ነው ጋል ያለችው አለች። እሷ ደግሞ ቅናት ያሳብዳት ናት። አራተኛይቱ እኮ ከፍቅሯ እኮ የተነሳ ነው እኮ እብሪቷ ተቻልኩ ወይ ልነግርህ ነው። من تتجاوز بالصبر واليقين አለች አይደል ወዶብጥ الغيرة አምቃ በመያዝ ውስጥ ያለውን እሳት ሰው እንዲያውቅባት ማትፈልግም ትተዋለች። ومنهن من تخفق فيه باتباع الهوى والغل بقنات بسميت تعورا والبغضاء والتحاسد والتباغض هي مجنونة እንግዲህ ተሳሳታለችም ተሳስታለችም። የሚስትህን ባህሪ እወቅ ነው። የመኪናህን ብቻ አይደለም፣ የበቅሎህን ብቻ አይደለም፣ የባልሽን ባህሪ እወቂ ነው። غيرة النساء وجدهن በጣም حتى إذا كان الزوج مقسطا ولو كان مقسطا ለዛችም ፍትሃዊ ቢሆንም ቅናቱ አይለቅም። عادلا ፍትሃዊ ቢሆንም وأدى لكل من الدرتين حقها ለዛችም የሚገባትን ለዚችም የሚገባትን ይወጅበታል እያረገ ነው አለ። ጥሩ ነው። ግን በሴቶች ጉዳይ ግን በእነሱ ጉዳይ ግን ነፃ አይደለም። ተቅናት ነፃ አይሆንም፣ ደስተኛ አይሆኑም። ለምን ውስጣቸው ያለው ባህሪ ነውና لم يسلم منها أحد من النساء ከሴቶች ቅናት ማንም የዲያነ ወንድ የለም በታሪክ አታ ነብያቶች ሳይቀሩ فتعذر فيها ይሄ ተፈጥሮ ባህሪዋ ደግሞ ይቅርታል ትባል ይገባታል። ተፈጥሮ ነው ይቅርታ እንዴቂም ልትበቃት አይገባም። አላህም ሱብሓነሁ ወተዓላ በይቅርታ ነው የሚያልፋት። ለምን ቀናሽ አይላትም። ጥፋትም ቢጠፋው ከቅናት ጋር ተያይዞ እጇና መላሷ ታሳሳሳት ነው የሚያስጠይቃት። ከሳሳተ ቅናትና ለቅሶ ይመሳሰላል። ለቅሶ የተከለከለው ምንድነው? ለቅሶ አልተከለከለም። እንባ ማፍሰስ አልተከለከለም። ጨርቅ ልብስ መቅደድ፣ ጠጉር መንጨት፣ እጅና ምላስ ነው። የአላህን ውሳኔ መቃወም ተደርጎ ይወሰዳል። ለምን በቃ ነጠቀኝ አይነት ስሜት አለ። ኦኬ አለዛ ዝም ብላ ብታለቅስ አዘን አይከለከልም። ያችም ደግሞ ብታዝንም ደግሞ አዘኗን ችግሯን በውስጧ ችላ እኔ በድባታለሁ ገላታለሁ በላጇን ተሰነዘረ ድረስ ምላሷን ወደ ጥቃት እስካልተረማመደ ድረስ አጅር አላት። አሰሳላ ያስጠይቃትም መቅናቷ አጅር አላት። ችግሯን በውስጧ መያዟ፣ አለመሳሳቷ፣ ሶብሯ፣ ትግስቷ። الغيرة شيء طبيعي في النفس አብሮ ተፈጥሮ ነገር እንድታገኝ ፈልግ وهي متولدة عن الحب ፍቅር ቅናት የሚፈጠረው ከምንድነው? ከውዴታ ነው። ምቀኝነት ተጥላቻ ነው። ምቀኛ የሱ ንብረት ለምን ወዲኔ በመጣ ብሎ መቀኘት ነው። ለምን አገኘ ነው ሂስድ የሚባለው። ይሄኛው ቅናት ደግሞ አላስወስድም አይነት እኮ ነው። አላስነካም አይነት ነው። የኔ ነው አይነት ነገር ነው። እናም ለማንኛውም ቅናት በአራት ይከፈላል። ለዚህ ቅናት መፍትሄው ሁለት ነው። መድኃኒቱ ኢላጁ ቢአምረይን ሁለት ነው። አምሩ ሚንኪ አንዱ በሷ ነው የሚፈታው።
ሁለተኛው ባንተ ነው። ምንድነው እሱ? አዩሃ ዘውጅ ሲኔ ንገሩኝ። አንተ የማታረገውን ነገር አታውራ። ማንም ሰው ቢሆን አሁን እንደው እውነት እንነጋገርና ወንድ ሆኖ ሁለተኛ፣ ሶስተኛ፣ አራተኛ ጎጆ መብቱን ማሟላት ይፈልጋል። ሁሉም ያቅም ጉዳይ ሆነ እንጂ ማንም ይጠላለው ሲል ሁሉም ይፈልጋል። የውስጥህን ተናገር። ሁሉም ይፈልጋል። ይሄ ምላስህ ነው። የውስጥህን ንገረኝ። እሱ ሲለም ከርከራሴ ጋር አቅም አንሶት ነው እንጂ ሁሉም ወንድ ምኞቱ የሆነ ኧረ ኡስታዝ፣ ኧረ ብዙ ቤቶች ይሄ ነገር ሌላ ነገር እንዳይዞ እንዳይመጣ ብዙ ቤቶች ያስበል ይሱፍን እንዳይመጣ የኔ ችግር የለውም ባለቤት ይታቋል። ይሁን እንጂ ያ ሁሉ ሱና እንጂ ዋጅብ አይደለም። ለምን አቅም ሰጥቼህ ለምን 4 አላገባህም ብሎ አላህ አይጠይቅም። መልካም የሚጠይቅህ አንዲትም ትሁን ሁለትም ይሁኑ እንዴት አስተዳደርካቸው፣ ኃላፊነትና እንዴት ተወጣህ፣ አማናህን። ትዳር አማና ነው፣ ሶላት አማና ነው፣ ውዱ አማና ነው አይደል? ኢማንም አማና ነው፣ ትዳርም አማና ነው። አማናህን እንዴት ተወጣህ ብሎ የምጠይቀው መተኮር መሰመር ያለበት እዚህ ላይ ነው። እና ማተኮር ያለብን እዚህ ላይ ነው። አና አግለበ ኒሳ ኢለም የኩን ጀሚዑሁነ ሁሉም ባይባሉም አብዛኞቹ ይብጊድነ ቅናተኞች ናቸው፣ ይጣላሉ፣ ይቃወማሉ። ሌላው ይቀርና ለምን ነው ጀነት ውስጥ ሁረን አላህ የፈጠረው ብሎ እኮ ጥያቄ የሚያነሱ ሴቶች እኮ አሉ። የእኛን ስሜት አይጎዳም ወይ? ለምን ነው አላህ ጀነት ውስጥ ሁረን የፈጠረው? እዚህ ያለው ባህርሽ እኮ ይለቅሻል፣ ቅናት የሚባል ነገር አይኖርም። ለምን ማጣት አልፈልግም ትላለች። ይሄማ ድዩ ሶንኩ ይደነዞንኩኝ ይገርማል። ሀታ ጀነት እንኳን ወላሂ ሳይኝ ተከትሎ ይሄዳል። ተከትሎ አትሉማን እኔ ይሄን ቅናቴን ማጣት አልፈልግም። ለምን አለበዛ መውደዴ በምን ይታወቃል ነው? አይዋ የሚሉ ጥያቄ አለ። እንግዲህ ሹዑራቸው እስከዚህ ድረስ ነው። ፈልገየረቱ መውጁደቱን ወቱዕሊም አለ ብቻ ያማል። የውስጥ በስል በጣም ያማል፣ ያቃጥላል፣ ተግርሳት ይፈጃል ቅናት። አዎ ለው ኹይረት ኒሳኡ አንድ ሴት ምርጫ ቢሰጣት በይነ ወፋት ዘውጅሃ ወአየተዘወጀ ضرة عليها ያ ረብ ይሄ ከባድ ነው። ባልሽ ተሚሞትብሽና ባልሽ ሁለተኛ ተሚያገባብሽ የትኛው ይሻላል ቢላት ወፍታረት ወፋተው ድብን ይበላለች። ማሞቱ ይሻለኛል ነው የምትለው። ለምን ነው የ4 ወር አዘን ነው እዲያን ጨርሼ ሳገባ ረሰዋለሁ። ይሄኛው የዘላል ማቃጠል ነው የምትለው። አላህ ያሳይ እንግዲህ ሳገባ ምን ያክል ቢያቃጥላት ነው። ሚስትህን ብቻ ሴት ልጅህም ልታስታውሳት ይገባል። የሴት ልጅ አባት ነህ። ወንዲ በመሆን ሚስትህ እንድትጎዳ መፈልግ። ታመማት እመሟን አታባብሰው። ትችላለች አትችልም፣ ትሸከመዋለች አትሸከመውም። ምን አይነት እንደ ጓደኛ ሚስት ሁኝልኝ፣ የእሱ ዝም ብላለች አንቺም ዝም በይ። አንተ እንደ ጓደኛ ሁን ብትባል ትሆናለህ ወይ ነው። ተፈጥሯችን ይለያያል። እሷ ስለምትበሳጭ ተብሎ ሞትን መምረጥ ጥሩ ነው። እንዴት ቢያንስ ማን አለብኝ አገባለሁ ብላ ማስፈራሪያ መሆን የለብን። ሌላ ወግ ጠፋ እንደ ወሬ ጠፋ እንደ አልጠፋም። የማይሆንለትም እኮ ቢሆን አገባለሁ ብሎ ያወራል እኮ ፊቷ። ይሄ በራሱ ያስቀናል። አላህ ገንዘብ እንዲያሰጠው ትላለች። ይሄ ሰውዬ ዲያ ሆኖ ይሄን ያለ ቢያገኝ አይቶም ይሄ ውስጣቸው ያለው ነገር ነው። ስለዚህ በዛ አትቀልዲ። ቀልዲት እንኳን ቢሆን ቅናት ነው። ምን ዛሬስ ደግዲነት ይዞ ነው ያቅም አንሶ ነው ነገ ጧት አቅም የምታገኝ ትሄዳለህ ብላት ስለምትገምት ይሄም ራሱ በሽታ ነው። ሌላ ጨዋታ ጠፋ ወይ ሌላ ወሬ ጠፋ ወይ ያ በኋላ የምታደርገው ከሆነ በኋላ ይሆናል። ዛሬ አታውረው።